ደም ግፊት ከ180 በ120 በላይ ሲሆን በጣም አሳሳቢ የምንለው ወይም ሃይፐርቴንሲቭ ክራይሲስ የምንለው ደረጃ ነው ማለት ነው። ይህም ደግሞ ለሁለት ይከፈላል። ሰላም ዶክተር ዳናይት ነኝ። የመጀመሪያው ሃይፐርቴንሲቭ አርጀንሲ የምንለው ሲሆን ይህ ደግሞ ደም ግፊት ከ180 በ120 በላይ ጨምሮ ምንም አይነት የአካላዊ ጉዳት ምልክት ሳይኖረው ሲቀር ነው ማለት ነው። ሁለተኛው ደግሞ ምንድነው ሃይፐርቴንሲቭ ኢመርጀንሲ የምንለው ነው። ይህ ደግሞ ምንድነው ግፊቱ በጣም ጨምሮ በተጨማሪም አካላዊ ጉዳት ሲያመጣ ማለት ነው። አካላዊ ጉዳት ስንል ምንድነው ወይ አይምሮአችን ላይ ጉዳት ወይ አይናችን ወይ ልባችን ላይ ወይ ኩላሊታችን ላይ ጉዳት ይዞ ሲመጣ ነው ማለት ነው። ለዛም ነው ግፊት ብዙ ጊዜ ከ180 በ120 በላይ በሚሆንበት ጊዜ እኛ ጋር ሲመጡ ታካሚዎች እናቆያቸውና ግፊታቸውን ካስተካከልን በኋላ መድኃኒት አስጀምረን ወደ ቤት የምንልካቸው ማለት ነው። ከዚህም ተጨማሪ ደግሞ ምንድነው የሽንት ምርመራ፣ የኩላሊት ምርመራ፣ የልብ ምርመራም እናደርግላቸዋለን ማለት ነው። አብዛኛው ጊዜ ግን ችግሩ ምንድነው ግፊት ሳያቅ ይጨምርና እንደዚህ ኦቨር ጨምሮ ወይ ስትሮክ ወይ ሌላ ተጨማሪ ችግር ካመጣ በኋላ ነው የሚታወቀው። ለዚህም ነው ባካችሁ እድሜያችሁ ከ30 ዓመት በላይ የሆናችሁ ሰዎች ግፊታችሁን ታዩ፣ ሄዳችሁ ተለቁ፣ ሬጉላር ቼክአፕ ይኑራችሁ።